ኢትዮጵያና የባህር በር ነገር። ኢትዮጵያ ከ130 ሚሊዮን በላይ ሕዝብ ይዛ ምን ያህል በስጋት ቀጠና እንደምትገኝ ለመገመት ከበርካታ ምልክቶች በተጨማሪ ሰሞኑን በጅቡቲ ውስጥ ለተከታታይ 3 ቀናት ስራ በመቋረጡ ምክንያት የተከሰተው የነዳጅ እጥረት በቂ ትምህርት ሰጪ ነው። ኢትዮጵያ የባህር በር በማጣቷ ምክንያት የተነጠቀችው ትልቅ ፋይዳ ለኢኮኖሚያዊ የበላይነት የሚረዳትን አቅሟን ብቻ አይደለም፣ በተለይ ሉዓላዊነቷ፣ የህዝብ ህልውናና ጂኦፖለቲካዊ አቅሟን ጭምር ነው። በጥቅሉ ኢትዮጵያ በትንንሽ ሀገራት ግራ ቀኝ ተወጥራና ታፈና የተያዘች ሚስጥር አልባ ሀገር ሆናለች። ጅቡቲ ላይ ረጅምም ሆነ ለአጭር ጊዜ የሚቆይ ውስጣዊ ግርግር፣ አለመረጋጋትና አመጽ ቢከሰት ኢትዮጵያ መፈተኗ ሳይታለም የተፈታ ነው። ጅቡቲን የደለለ መንግስት፣ ቡድን፣ ድርጅት ስለ ኢትዮጵያ ሚሊተሪ አቋም ለመታጠቅ ስላሰበችውና ስለታጠቀችው ጦር መሳሪያ ያሻውን ያለ መረጃ ለማግኘት እድሉ ሰፊ ነው። ኢትዮጵያ ስለደረሰችበት የቴክኖሎጂ አቅምና ራስን የመከላከል ብቃት ወይንም የደህንነት መረጃ አብጠርጥሮ የማወቅ እድሉም ሊገመት የሚችል ነው። ስለ ትኩረት አቅጣጫዋና በሚስጥር መገንባትም ሆነ ማደራጀት ስላቀደችው ፕሮጀክት በአጭር ጊዜም ቢሆን መሰወር ሆነ ማድበስበስ እንዳትችል ሙና ተገድባለች። ጅቡቲ ከኢትዮጵያ ነባርም ሆነ ወቅታዊ ጥላቶቿ ጋር በሆነ ምክንያት ብታብር ነዳጅ፣ ጦር መሳሪያ፣ መለዋወጫና መሰረታዊ ፍጆታ አቅርቦቶች፣ መድኃኒትና ማዳበሪያን ጨምሮ ለአጭርም ሆነ ለተራዘመ ጊዜ ቀጥ ማድረግ ትችላለች። ጅቡቲ የግጭቶችን ባህሪም ሆነ ውጤት ኢትዮጵያ በሚጠቅም ሆነ በሚጎዳ መልክ ለመለወጥ የሚያስችል አቅም በሚፈጥርላት ስትራቴጂካዊ ሁኔታ ላይ እንድትገኙናለች። ኢትዮጵያ የባህር በር እንድታጣ ያደረገውና እድሉ እያለ የመደራደር ክፍተት ሳይተው ያዳፈነውን የ83ቱ የመንግስት ለውጥ ሀገራችን አጭዳ የማትጨርሰው ዕዳ አሸክሞ አልፏል። የባህር በር ጥያቄን አጀንዳ መንግስት ወደ መድረክ ያመጣበት ጊዜ ምክንያትም ሆነ ስበብ ጥያቄ ላይ የወደቀ ቢሆንም ኢትዮጵያ በድርድር ላይ ተመስርታ የባህር በር የማግኘት መብቷ ሰላማዊ ዲፕሎማሲያዊና ህጋዊ ትግል አማካኝነት በቅብብል ከትውልድ ወደ ትውልድ ተጠናክሮ መቀጠል አለበት። መንግስት የባህር በር ያስፈልገናል የሚል አጀንዳ ይዞ ብቅ ያለው የውስጥ ችግሩን ለማረሳሳት ነው የሚል ወቀሳ እየቀረበበት ያለ ቢሆንም ጉዳዩ አንገብጋቢና ለነገ የማይባል መሆኑን በጠቅላዩ የባህር በር ያስፈልገናል ካሉ በኋላ በፍጥነት በህዝቡ ውስጥ የገባበትና መነጋገሪያ የመሆኑ ነገር ማሳያ ነው። የባህር በር ትልቅ ሀገር ለሆነች ኢትዮጵያ ነገዋን እየበየነ ያለ የጉሮሮ አጥንት ሆኖባት ከሰነባበተ ድፍን 30 ዓመታት ማለፋቸው እድገቷም ላይ ከፍተኛ የሆነ እንቅፋት የፈጠረ ጉዳይ ነው። አንድ ሀገር ዓመታዊ እድገት 15 በመቶ የባህር በር ከሌላት እንደሚቀንስ የሚናገረው የተባበሩት መንግስታት ጥናት ኢትዮጵያ በአማካይ 5.5% ዓመታዊ እድገት የባህር በር ቢኖራት ከዛም በላይ ልታድግ እንደምትችል ማሳያ ነው። ኢትዮጵያ ከባህር 60 ኪሎ ሜትር ርቃ ግን ደግሞ ከፍተኛ የሆነ የህዝብ ቁጥር ያላት የባህር በር የሌላት ሀገር ነች። ኢትዮጵያ ያለችበት ቀጠና የግጭት አዙሪት ያለበት፣ አለመረጋጋት የሚስተዋልበት ሆኖ ሳለ የባህር በር ማጣቷ ደግሞ የደህንነት ስጋቶቿን ከፍ የሚያደርግ በውስጥ ጉዳዩም ጭምር ፈተና የጋረጠ እንደሆነ ይሰማል። ለዚህ እንደ ማሳያ የሚሆነው በጎረቤት ሀገሮች ያለው አለመረጋጋት የእሷን ሰላም ሲያውክ መቆየቱ፣ በተለይም ከአልሻባብ ቀጥተኛ የሆነ ጥቃት ስታስተናግድ መቆየቷና በሱዳን የተከሰተው የእርስ በርስ ጦርነት ከሱዳን የሚገባውን ነዳጅ እንዲቋረጥ ማድረጉ፣ በኤርትራ መንግስት ድጋፍ የሚደረግላቸው የሸኔ ፋኖ አሁን ደግሞ ህወሓት ግጭት ውስጥ መሆናቸው ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት የበለጠ መግፋት እንዳለባት ማሳያዎች ናቸው። የጎረቤት ሀገሮች ለሌሎች ሀያል ሀገራት እንዳሻቸው የሚቸበችቡትን የባህር በር ዳርቻ ለኢትዮጵያ መንፈጋቸው ለምን ነው የሚል ጥያቄ ብዙ ኢትዮጵያውያን የሚያነሱ ሲሆን በጉዳዩ ላይ አስተያየት የሚሰጡ ምሁራን የጎረቤት ሀገሮች የኢትዮጵያን የባህር በር ጥያቄ በቀናነት ያላዩት አንድም ባላቸው ጥቅም፣ ሁለትም ከኢትዮጵያ ጥላቶች ጋር ባላቸው ወዳጅነት ነው ይላሉ። ጅቡቲ የኢትዮጵያን የባህር በር ጥያቄ የማትቀበለው ከፍተኛ ጥቅሟን የሚነካ በመሆኑ ሲሆን በዓመት ከ4 ቢሊዮን ዶላር በላይ ኢትዮጵያ የወደብ ኪራይ የምትከፍል ሲሆን ይህንን ማጣት ጅቡቲ እንደ መንግስት ዋነኛ ገቢውን የሚያሳጣው በመሆኑ አይቀበለውም ሲሉ፣ ኤርትራ ከኢትዮጵያ ጋር ባላት የመሬት ይገባኛል ጥያቄ ምክንያት ባላት ስጋት እንዲሁም ከግብፅ ጋር ባላት ወዳጅነት ኢትዮጵያ ወደብ እንድታገኝ አትፈልግም ብለው ያነሳሉ። በሌላ በኩል የሶማሊያ አቋም ካላት የመንግስት አለመረጋጋት አንጻር ይህ ነው ብሎ ማስቀመጥ የሚቸግር ሲሆን በቅርቡ ከሶማሊያ እገነጠላለሁ ያለችው ሶማሌላንድ
ለኢትዮጵያ 19 ኪሎ ሜትር የባህር በር ሰጣለሁ በማለት የመግባቢያ ሰነድ የተፈራረሙ ቢሆንም በሶማሊያ ጠንካራ ተቃውሞ የደረሰበት ሲሆን በቱርክ አሸማጋይነት ሶማሊያ ለኢትዮጵያ ወደብ ለመስጠት እንደራደር የሚል ሐሳብ በማቅረቧ በሶማሌላንድና በኢትዮጵያ መካከል የተፈረመው ስምምነት ምን ላይ እንደደረሰ የተባለ ነገር የለም። ኢትዮጵያ የባህር በር ከሶማሊያ ይልቅ በኤርትራና በጅቡቲ በኩል እውን ለማድረግ እየሰራች ነው የሚል መከራከሪያ እየቀረበ ሲሆን ይህንን በሚመለከት የኤርትራ መንግስት ተደጋጋሚ ስሞታ እያሰማ ሲሆን በኢትዮጵያ በኩል የባህር በር በሰላማዊ አማራጭ የሚል ዲስኩር ይሰማል። እንዳም ሆኖ የኢትዮጵያ መንግስትና ህዝብ መነጋገሪያ አሁን የባህር በርና የባህር በር ብቻ እየሆነ የመጣ ይመስላል። የባህር በር ጥያቄን በማንሳቱ ግጭት ውስጥ ሊያስገባን ነው የሚሉ ዜጎች ያሉትን ያክል የባህር በር አስፈላጊ ነው፣ አጀንዳውን መነሳቱ ተገቢ ነው፣ እንደውም የዘገየ ካልሆነ በስተቀር የሚሉት ቀላል አይደሉም። ምሁራን በበኩላቸው የባህር በር ጥያቄ መነሳቱ አስፈላጊ ቢሆንም በተደራጀና መልክ ባለው ሁኔታ መሄድ ይኖርበታል በማለት ምክር ይሰጣሉ። መንግስት ጥያቄውን ከማንሳት በላይ በመሄድ የጉዳዩን ክብደት በሚመጥን ደረጃ ስራ መስራት አለበት በማለት ይናገራሉ። መንግስት የባህር በር ጥያቄን እንደ ብሔራዊ ስጋት ሊያዩ ይገባል፣ ጥያቄውን በማንሳቱ ብቻ መደሰት የለበት የሚሉ ሲሆን በውጭ ጉዳይ ሚኒስቴር ብቻ አጀንዳውን ለማስፈጸም መሞከሩ ትክክል አይደለም። በደህንነት፣ በህግ ባለሙያዎች፣ በዲፕሎማሲና በወታደራዊ ተቋማት የተዋቀረ ራሱን የቻለ ብሔራዊ ኮሚቴ ያስፈልገዋል። የባህር በር ጥያቄ በሰላማዊና በሊዝ ኪራይ ማግኘት አለብኝ የሚለው የመንግስት አቋም እንደገና መታየት አለበት። ዓለም አቀፋዊ ህግን በተከተለ መልኩ የባህር በር ጥያቄያችንን ለዓለም አቀፍ ተቋማት እንዲታይ መደረግና መብታችንን መጠየቅ አለብን የሚል ሙግት ያቀርባሉ። ይህ ሁኔታ ባለበት ነው እንግዲህ በሰሞኑ የተፈጠረው የነዳጅ እጥረት ጉዳዩን የበለጠ መነጋገሪያ እንዲሆን ያደረገው። አብዛኛው የፋብሪካ ምርቶችን፣ የነዳጅ ውጤቶችን፣ የግብርና ግብዓቶችን ለምታስገባው ሀገር የባህር በር ማጣት ጉሮሮ ላይ የተሰነቀረ እንጨት የሆነው በመሆኑም የነገሩን አሳሳቢነት ከሊቅ እስከ ደቂቅ መነጋገሪያ አድርጎት እየሰነበተው። ኢትዮጵያ ታላቅ ሀገር ናት፣ የባህር በር ያስፈልጋታል። ለዚህም ሳይወዝኑ መስራት አለበት። የነብርን ጭራ ይዙም ከያዙም አይለቁ ነው ተረቱ። አሁን የባህር በር ጥያቄ አንስተናል። ትንሹም ትልቁም መረባረብ የሚኖርበት አጀንዳ ነው። ጎረቤት ሀገራት ከኢትዮጵያ ጸጋዎች የአንበሳውን ድርሻ የሚወስዱትን ያክል ለኢትዮጵያ ጥቅሞች እንቅፍ በመሆን የሚቆሙበት ጊዜም ማብቃት አለበት። ኢትዮጵያ በአፍሪካ ከፍተኛ የቀንድ ከብት ያላት ሀገር ናት። ግን ደግሞ በህገወጥ ንግድ አማካኝነት ህልውናቸውን በኢትዮጵያ ቀንድ ከብቶች ላይ የተመሰረተ ሀገራት ለኢትዮጵያ የባህር በር ጥያቄ ጆሮአቸውን ሲደፍኑ በኢትዮጵያ ተራሮች በሚፈልቁ ወንዞች የህዝባቸውን ጥማት ሲያስታግሱ ያለምንም ክፍያ የሚጠጡትን ውሃ ከፍለን እንሂድበት ስንል አንገቴን በካራ ካሉ ሁኔታው አሳሳቢ ነውና እኛም ደጋግመን ማሰብ አለብን እንላለን። እኛም በጥቅማችን ላይ አይሆንም ብለን ልንቆም ይገባል። ይህ ካልሆነ የኢትዮጵያ ጥያቄ መደመጥ የሚችል አይመስልም። በእርግጥ ከትናንት ድብታ የወጣን ይመስላል። ይህንን ተቋማዊ ቅርጽ መስጠትና አማራጮችን ማስፋት፣ የበለጠ መነጋገሪያ ማድረግ፣ የተሻለ ጥናትና ምርምር መስራት የምሁራኖቻችንና ጉዳዩ የሚመለከታቸው ኃላፊዎች ሰፊ ጥረት የሚጠይቅ መንግስትም በደጋፊና ነቃፊ ሳይወሰን ጥያቄውን የኢትዮጵያና የኢትዮጵያውያን እንዲሆን የማድረግ ግዴታ አለበት እንላለን። እናመሰግናለን። መልካም ብሩህ ቀን። የዛሬውን አበቃን። ሼር፣ ላይክ፣ ኮሜንት እና ሰብስክራይብ አድርጉ። ከዋይቢ ሚዲያ